ሰላም የሰላማዊት ኪችን ቤተሰቦች እንዴት ናችሁ? ዛሬ ቀለል ያለ ልሰራ አስቤያለሁና እዚህ ጋር ኦትስ አዘጋጅቻለሁ። ኦትስ አልፈጨሁትም እና ኦትሱን በወተት ላይ ትንሽ ራስ እንዲል አደርገዋለሁ። በነገራችን የዳይት ነው። እንደዚህ ጣፋጭ ነገር ብዙ ለማይበሉ ሰዎች እና በጣም አሪፍ ነውና ሞክሬው ትንሽ ደስ ስላለኝ እኔ ደግሞ ለቤተሰቦቼ ላሳያቸው ብዬ ነው። እዚህ ጋር ወተት አደረኩበት ትንሽ ራስ እንዲል ኦትሱ ትልልቁ ኦትስ ነውና እሱን እንደዛ አድርጌ ራስ እስከሚል እዚህ ጋር ቱፋ ያዘጋጀው ነውና ያው የሀገሬ ሰው እንደሚል እንግዲህ መልክ ይኖር እንጂ ማያ ከጎረቤት እንደሚለው ሙያውን ከዛም እንማረዋለን እንግዲህ። እና እዚህ ጋር ደግሞ ቱፋውን በዚህ ያዘጋጀሁት ነው የላጥኩት ኦትሱ ራስ እስከሚል ማለት ነው። እንደዚህ ቀለል ያሉ ነገሮችን መሞከር ጥሩ ነው። የሞከርን ብናየው ለልጆቻችን ምናምን ጣፋጭ ከመብላት የተሻለ ስለሆነ እንደዚህ አድርጌ ከትፈዋለሁ በደንብ አድርጌ። ሙዝ እኔ አጋጣሚ ሙዝ የለኝም እንጂ ሙዝ ቢኖር ደግሞ ሙዝ አሪፍ ነበረ። ግን እኔ ሙዝ ስለሌለኝ ለጊዜው ማለት ነው ስለሌለኝ ይህን የተጠቀምኩት ቱፋ። እዚህ ጋር 2 እንቁላል አደርግበታለሁ። እንቁላል ያው እንግዲህ የማይገባበት ነገር የለም። እንቁላል 2 አስገባለሁ። ትንሽ ደግሞ ቫኒላ አደርግበታለሁ ለእንቁላሉ ለሽታው ማለት ነው። ድምጼ ትንሽ ጉንፋን ይዞኛልና ትንሽ ቫኒላ አደርግበታለሁ ለእንቁላሉ ሽታው ምናምን እንዲጠፋ ማለት ነው። በዚህ መንገድ ባድርጌ ቀላቅለዋለሁ። ኦትሱን መፍጨት ይቻላል። እናንተ ከፈለጋችሁ መፍጨት ትችላላችሁ። ለመናገር እኔ ራሴ ብፈጨው ጥሩ ነበረ። ትንሽ ኦትሱ ትልልቅ ነውና ብፈጨው ሞር አሪፍ ነበረ እንደ ዱቄት ስለሚሆን ማለት ነው። እኔ ግን ትንሽ ጣፋጭ እንዲሆን ስለፈለኩኝ ከዚህ በፊት የሰራሁት የኮንደንሳይድ ሚልክ ነበረኝ። እሱን አረኩበት። እናንተ እንደፈለጋችሁ እንደምርጫችሁ ማለት ነው። እና እዚህ ጋር ደግሞ ዘባዲ ይጎርት አረኩበት። ከዛ በኋላ ያዘጋጀሁትን ቱፋ እንደዚህ አድርጌ ቀላቅለዋለሁ። እንዳልኳችሁ ነው። ስኳር ለማድረግ ትችላላችሁ። እኔ ግን ትንሽ የኬክ አይነት ለዛ እንዲኖረው ብዬ ነው ለማድረግ ይቻላል። እሱ ደግሞ ኮንደንሳይድ ደግሞ ከሌላችሁ ማር ማድረግ ትችላላችሁ። ወይ ደግሞ እንዲሁ ትሰሩትና ከላዩ ላይ ማር አድርጋችሁ መብላት ይቻላል። ሞር በዛ መንገድ አሪፍ ነው ብዬ አስባለሁ። እና ግዴታ አይደለም ለማለት ነው። እዚህ ጋር ደግሞ ቤኪንግ ፓውደር አደርግበታለሁ ትንሽ እንዲነፋልኝ። 1 ማንኪያ ቤኪንግ ፓውደር አደርግበታለሁ። ከዛ በደንብ አድርጌና ኦቾሎኒ ነበረኝ ኦቾሎኒ አረኩበት ስላለኝ ነው። እናንተ ከፈለጋችሁ ዘቢብ ማድረግ ትችላላችሁ፣ ጥቁሩ ዘቢብ። እኔ ደግሞ ኦቾሎኒ ስላለኝ ነው ኦቾሎኒ አረኩበት። እናንተ ግን ዘቢብ ካላችሁ ነጩም ጥቁሩም ብቻ ዘቢብ ማድረግ ይቻላል። ስኳርም ማርም ደግሞ እንዳትጠቀሙ ሙዝ መጠቀም ትችላላችሁ። እኔ ሙዝ ስላልተጠቀምኩ ነው እንዳልኳችሁ እኔ የተጠቀምኩት። ከዛ እንደዚህ ካዘጋጀው በኋላ በዚህ መጋገሪያ ላይ ገለብጠዋለሁ ማለት ነው። እና በጣም ሄልዚ ነው፣ ደስ ይላል። እኔ ለየት ያለ ነው። ከዛ በኋላ እዚህ ጋር ደግሞ እኔ ኦቾሎኒ ፍቅፋቂ ነበረ ለውበት አደረኩት። እቃዬችን ስለያዘብኝ ነበረ እንደዚህ ሆኖ ማለት ነው። ብቻ ቆንጆ ሆኗል። መልካም ሳምንት።